ሰላም እንዴት ናችሁ? ማይኮ ፊትነስ ነን አለን ብለናል ተመልሰናል። ዛሬ ደግሞ የምናወራው ጡንቻን ለመገንባት የሚረዷችሁ እነዚህ ሶስት ነገሮች ናቸው። እነዚህ ሶስት ነገሮች ከተገበራችሁ ጡንቻችሁ ቶሎ ባጭር ጊዜ ማይለወጥበት ምንም አይነት መንገድ የለም ማለት ነው። ሃርድ ጌነር ነው ብላችሁ ለምታስቡ ሰዎች ሃርድ ጌነር ማለት ባጭር ጊዜ ጡንቻዬ ቶሎ አይለወጥም ብላችሁ ለምታስቡ ሰዎች ነውና ስለዚህ ይሄን ቪዲዮ ሙሉ እስከ መጨረሻው በመከታተል ቪዲዮውን አይታችሁ ለውጥ እንደምታገኙበት ተስፋ አደርጋለሁ ማለት ነው። የመጀመሪያው እንግዲህ ካሎሪን ነው። ካሎሪን በምትጠቀሙበት ሰዓት ፈጣን የሆነ የጡንቻ እድገት ይኖራችኋል። ካሎሪን በጣም አስፈላጊ ነገር ነው ማለት ነው። ካሎሪን በምትጠቀሙ ሰዓት በውስጣችን የሚገኙ በደማችን ውስጥ የሚገኙ በጡንቻችን መስላችን ውስጥ የሚገኙ አሚኖ አሲዶች አሉ። እነዛ አሚኖ አሲዶች እንዲያድጉልን ካሎሪናችንን ግዴታ መጠቀም አለብን ማለት ነው። ኤምፒኬ የሚባሉ ደግሞ ኢንዛይሞች አሉ በጡንቻችን ውስጥ የሚገኙ ኤምፒኬ የሚባሉ ጡንቻችንን እንዳያድግ የሚያደርጉ ኢንዛይሞች አሉና ካሎሪን ካልተጠቀመን እነዛ ኤምፒኬ የሚባሉት ኢንዛይሞች ያድጋሉ ማለት ነው። ስለዚህ እኛ የምንፈልገው ደግሞ እሱን ሳይሆን ኤምቶር የሚባል ኢንዛይም አለ ጡንቻችንን እንዲያድግ የሚያደርግ ማለት ነው። ስለዚህ ያ ኤምቶር የሚባለው ኢንዛይም የሚገኘው ግዴታ ካሎሪን ባበዛን በተጠቀመን ቁጥር ካሎሪናችንን እያስተካከለን በመጣን ቁጥር ያ ኤምቶር የሚባለው ኢንዛይም እያደገ ይመጣል። የዛን ሰዓት ጡንቻችን እያደገ ይመጣል ማለት ነው። በርን ከምናደርገው የምንመገብ ከሆነ በርን ከምናደርገው ማለት ከሰራነው እኩል የምንመገበው ከሆነ ሜንቴናንስ ካሎሪን ይባላል። በርን ከምናደርገው ከሰራነው እኩል የምንመገብ ከሆነ ሜንቴናንስ ካሎሪን ይባላል። እኛ የምንፈልገው ደግሞ በልክ ለማድረግ ከሆነ በልክ አሁን በርን ከምናደርገው እኩል ሜንቴናንስ ካሎሪን ከተጠቀመን ከት ለማድረግ ነው ሰውነታችን እዛው እኩል እንዲሆን ማለት ነው። ስለዚህ እኛ የምንፈልገው ሰርፕላስ ነው። ሰርፕላስ ማለት በርን ከምናደርገው በላይ የምንጠቀም ከሆነ በቀናውን ለምሳሌ 500 ካሎሪን የሚያስፈልገን ከሆነ እዛ ላይ 20% 15% ጨምሮ ካሎሪናችንን ማስተካከል ማለት ሰርፕላስ አድርገን በምንጠቀምበት ጊዜ የዛን ሰዓት ሰውነታችን እየፋፋ ምን እያለ የሚመጣ ሰርፕላስ ላይ ስንመጣ በጣም ኦቨር አድርገን 15 እና 20% አድርገን በጣም ኦቨር አድርገን ከተጠቀምነው ቢያንስ 40% ምናምን እያለን ከጨመርን ፋት በቃ ዝርክርክ ያለ ሰውነት ነው የሚኖረን ማለት ነው። ካርቦሃይድሬት ስንጠቀም የሰውነት ሃይ ካርቦሃይድሬት ማለት ኃይልና ሙቀት ሰጪ ምግብ ማለት ነው። ኃይልና ሙቀት ሰጪ ምግብ በምንጠቀምበት ጊዜ ኃይልና ሙቀት ሰጪ በምንመገብበት ጊዜ ጂም ውስጥ ስንገባ ኢነርጂ ይሰጠናል። ሊፍተርስ ዴር ሊፍት ቤንች ፕረስ ምናምን የሚባሉት ነገሮች በቃ ቀለል ነው የሚሉን ማለት ነው። ካርቦሃይድሬት በምንጠቀምበት ጊዜ ሰውነታችን ኃይልና ሙቀት ኢነርጂ ስለሚያገኝ ቶሎ የሆነ ፈጣን ጡንቻ እድገት እንድናገኝ ያደርገናል ማለት ነው። ሌላው ደግሞ ካርቦሃይድሬት ስንጠቀም የተጎዳው መስላችን የጡንቻ መስላችን ቶሎ እንዲያድግ ያደርገናል። ቶሎ ሪከቨር እንዲያደርግ ያደርገናል ማለት ነው። ስለዚህ ካርቦሃይድሬት በጣም ወሳኝ ነገር ነው ማለት ነው። ፕሮቲን ላይ ደግሞ ስንመጣ ፕሮቲን በምንጠቀምበት ጊዜ አሚኖ አሲዶች አሉ በጡንቻችን ውስጥ የሚገኙ ኢንዛይሞች ናቸው አሚኖ አሲዶች እና እነዛ አሚኖ አሲዶች እንዴት ነው ኤግዛምፕል ስንሰጣችሁ ብሎኬት ማለት ነው። ብሎኬት አንድ ብሎኬት እየደረደር ነው በመጣን ቁጥር ግንብ ይሆናል፣ እየጠነከረ ይመጣል ማለት ነው። ስለዚህ በጡንቻችን ውስጥ የሚገኙ አሚኖ አሲዶችም ልክ እንደዛው ፕሮቲን በተጠቀምንባቸው ቁጥር እነዛ አሚኖ አሲዶች እየበዙ እየመጡ ጡንቻችን ግንብ ይሆናል ማለት ነው። ጠንካራ ስትሮንገር ትልቅ ይሆናል ማለት ነው። ስለዚህ ጡንቻችን ለመገንባት ፕሮቲን በጣም አስፈላጊ ነገር ነው ማለት ነው። ፕሮቲን ዲስትሪቢዩሽን ላይ ስንመጣ ፕሮቲን ዲስትሪቢዩሽን ማለት ቀን 150 ግራም ፕሮቲን የሚያስፈልገን ከሆነ ያን 150 ሁሉ በአንድ ጊዜ ከመጠቀም ቁርስ ላይ፣ ምሳ ላይ፣ እራት ላይ፣ መክሰስ ላይ አድርጎ እነዛ ፕሮቲኖች አመጣጥነን ስንበላ ፕሮቲን ዲስትሪቢዩሽን ይባላል ማለት ነው እና ፈጣን የሆነ የጡንቻ እድገትም እንዲኖረን ያደርገናል ማለት ነው። ፕሮቲን ዲስትሪቢዩሽን በጣም አሪፍ ነገር ነው ማለት ነው። ፕሮቲን ኳሊቲ ያላቸው ምግቦች ስንመገብ ፈጣን የሆነ የጡንቻ እድገት ይኖረናል ማለት ነው። ፕሮቲን ኳሊቲ ያላቸው ምግቦች ኤግዛምፕል አሳ፣ ወተት፣ ስጋ ምናምን ግን እነዛ እኛ ላናገኛቸው ስለምንችል ቶሎ ላናገኛቸው ስለምንችል ቤዝድ ኳሊቲ ያላቸው ፕላንቶች ያላቸው ፕሮቲኖች ማለት ለምሳሌ አኩሪ አተር፣ ሶሲ ብዙ አይነት እንደዚህ ፕላንት ባቄላ ምናምን ያላቸው አሪፍ ፕሮቲን ያላቸው ፕላንቶችን ብንመገብ
ቶሎ ፈጣን የሆነ የጡንቻ እድገት ይኖረናል ማለት ነው። ስለዚህ ፕሮቲን ኳሊቲ ላይ በጣም መጣጥናችሁ በሉ። እነዛ የምታገኟቸው በጣም አሪፍ ነው። ቶሎ የሆነ ጡንቻ እድገት እንዲኖራችሁ ይረዷችኋል እና ፕሮቲን ኳሊቲ ላይ በጣም መጠንቀቅ አለባችሁ ማለት ነው። ቻናሉ ደግሞ አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ፋሚሊ ሁኑ። አዳዲስ ቪዲዮ ለእናንተ ይዤላችሁ እመጣለሁ ማለት ነው። ይመቻችሁ።